እጅግ የተራቀቁ በመጨረሻው ዘመን ቴክኖሎጂ የተሰሩ ካሜራዎች አድቫንስድ የካሜራ ሲስተም እና ኤአይ ፊቸር ያላቸው ሲሆን ግራፊክስ ካርዳቸው የተሰራው በስናፕድራገን 8 ኤሊት ሲሆን በጣም ፈጣንና ጽድት ባለ ግራፊክስ ዲስፕሌይ ማድረግ ይችላል። ዲስፕሌይ በሚያደርግበት ሰዓት እንዳይግል የሚያደርገው ከሴራሚክ የተሰራና ሞደርን ኩሊንግ ሲስተም ስለሚጠቀም ነው። ይሄ ደግሞ ሳምሰንግ ጋላክሲ S25 ይባላል። ወደ ቪዲዮ ከመግባታችን በፊት ለኤጂኤክስ ቴክ ሰብስክራይብ እያደረጋችሁ በቀጥታ ወደ ቪዲዮ የምንገባ ይሆናል። የኤስ25 ዲዛይን ኤጆቹ ከርቭ ናቸው። ለመያዝ እንዲመች ክብደቱ ቀለል ያለ ነው። ኦልሞስት 167 ግራም ነው የሚመዝነው። ተለቅ ያሉ የካሜራ ሪንጎችም አሉት። ከከፍታ ቦታ ላይ ቢወድቅ ሪዚስት ማድረግ የሚችል በጣም ጠንካራ ከሆነ ኮርኒንግ ጎሪላ አርመር ከተባለ ግላስ የተሰራ ነው። የዚህን ስልክ ስክሪን ከማንኛውም ስልክ በላይ ብራይትነሱን መጨመር ትችላላችሁ። ኢቭን ፀሐይ ላይ መሆናችሁ በምትጠቀሙበት ሰዓት ስልኩ በጣም ብራይት ነው። ከዚህ በፊት የነበረውን S24 ብንመለከት 6.8 የሚሆን ኢንች ነበር የነበረው። ነገር ግን S25 ላይ ደግሞ 6.9 ተደርጓል። ጀነራሊ የS25ን ዲዛይን ስንመለከት ከS24 የሚለይበት ኤጆቹ ከርቭ በመሆናቸውና የካሜራ ሪንጎቹ ተለቅ በማለታቸው ነው። በተጨማሪም ደግሞ ስልኩ ከታይታኒየም በመሰራቱ ጥንካሬው በመጨመሩ ነው። በኳሊቲ ደረጃ ይሄ ስልክ በሶስት አማራጮች ነው የቀረበልን። የመጀመሪያውና ዝቅተኛው S25፣ ሁለተኛው ደግሞ S25 ፕላስ እና ሶስተኛው ደግሞ S25 አልትራ ነው። በቅድሚያ የS25 አልትራን የተለያዩ ፊቸሮች የምንመለከት ይሆናል። እዚህ ስልክ ዲዛይን በቅድሚያ እንደተነጋገርነው ከS24 አልትራ የሚለይበት በሶስት ነገሮች ነው። አንደኛውና የመጀመሪያው የስልኩ ሳይዝ ነው። በቅርበት ካላስተያየናቸው ኮምፔር ለማድረግ ትንሽ ያስቸግራል። ሁለተኛው ኤጆቹ ከርቭ በመሆናቸውና የመጨረሻው ደግሞ የካሜራ ሪንጎቹ ተለቅ በማለታቸው ነው። የካሜራ ሲስተሙን በምንመለከትበት ሰዓት 50 ሜጋፒክሰል 200 እና መልሶ ደግሞ 50 ሜጋፒክሰል የያዘ ነው። ዙሚንግ ካፓሲቲውን ከሌሎች አድቫንስድ ከሆኑ ስልኮች ጋር ኮምፔር ስናደርገው የS25 አልትራ ኳሊቲውን በጠበቀ ደረጃ 100x ዙም ማድረግ ይችላል። የሰልፊ ካሜራው ደግሞ 12 ሜጋፒክሰልን የያዘ ነው። በቀጣይ የምንመለከተው የዚህ ስልክ CPU ፐርፎርማንስ ነው። S25 የተሰራው ከስናፕድራገን 8 ኤሊት ሲሆን ከዚህ በፊት በነበረው CPU 5 እጥፍ ፍጥነት በሆነ አማራጭ ነው የቀረበልን። በተጨማሪም ደግሞ በ12GB RAM እና በ8GB RAM አማራጭ ስለሆነ የመጣው ጌመሮችና ሃይ ፐርፎርማንስ CPU የምትፈልጉ ሰዎች ከሆናችሁ ይሄ ስልክ ለእናንተ ነው። ስለዚህ ስልክ ፍጥነት ስንነጋገር አስደናቂ በሆነ ኳሊቲና ፍጥነት በ120 FPS ማጫወት ይችላል። በተጨማሪም ደግሞ ሌላኛው አስደናቂ ነገር ይሄ ስልክ ለ9 ሰዓታት የሚሆን ጌም ላይ መቆየት ይችላል። በቀጣይ ደግሞ የባትሪውን ካፓሲቲ ስንመለከት ያለምንም ማቋረጥ ቪዲዮ ብንመለከት ለ31 ሰዓት ያስጠቅመናል። ይሄ ማለት ደግሞ አንድ ሰው በቀን ለ8 ሰዓታት ቢጠቀም 4 ቀን ያስጠቅመናል ማለት ነው። የመጀመሪያውን S25 ስንመለከት 3885 ባትሪ ካፓሲቲ አለው። S25 ፕላስ ደግሞ 4755 ባትሪ ካፓሲቲ አለው። የመጨረሻውና ስለ ባትሪ ፊቸሩ ቅድም የተነጋገርንበት S25 አልትራ 5000 ባትሪ ካፓሲቲ አለው። እነዚህ ስልኮች ፉል ቻርጅ ለማድረግ 45 ዋት የሆነ ሱፐር ፋስት ቻርጂንግ በመጠቀም በ51 ደቂቃ የሚሆን ፉል ቻርጅ ያደርጋሉ። በቀጣይ ደግሞ ኤአይ ፊቸሮቹን እንመለከታለን። ማንኛውም ነገር ፎቶ አንስተን ስናከብበት እቃ የሚሆን ጽሑፍ ኤክስፕሌን ያደርግልናል። ሪከርድ ያደረጋችሁት ቪዲዮ ላይ አላስፈላጊ ድምጾች ከገቡባችሁ ሌላ አፖችን ሳትጠቀሙ በሳምሰንግ ኦዲዮ ኢሬዘር ማጥፋት ትችላላችሁ። ስክሮል ስታደርጉ ሶሻል ሚዲያ ላይ ያገኛችሁት የሚሆን ሌላ ነገር ላይ ያገኛችሁት ሚውዚክ ወዲያው ለማግኘት ጉግል ላይ እና ሻዛም ምናምን ላይ መግባት ሳይጠበቅባችሁ እዛው ሳምሰንግ ፋይንደር ፋይንድ ያደርግላችኋል ማለት ነው። ከተደዋወላችሁ በኋላ የተነጋገራችሁበትን በኦዲዮም በቴክስት መልኩ ያስቀምጥላችሁና ሰመራይዝ አድርጎ ባጭሩም ያስቀምጥላችኋል። ያነሳችኋቸው ፎቶዎች ላይ አላስፈላጊ ነገሮችን ማጥፋት ከፈለጋችሁ እንደዚህ ስታከቡበት አውቶ ጀነሬት አድርጎ ያጠፋላችኋል ማለት ነው። በአጠቃላይ S25 ማንም ምንም የፈለገውን ያሟላ ነው። በኤአይ ፊቸሮቹ፣ በሲፒዩ ፍጥነቱ፣ በስልክ ጥንካሬው፣ በተጨማሪም ደግሞ በካሜራ ሲስተም ደግሞ የተራቀቀ በመሆኑ ነው። የዚህ አስገራሚ የስልክ ዋጋ ስንት ሊሆን እንደሚችል ኮሜንት ላይ አስቀምጡልኝ።